أضحية عادانو ويس عبادة بسم الله الحمد لله والصلاة والسلام على رسول الله ودون دموچه يتوچه بعيد الأضحى وين باقراتين تلمدو عرفة بميبالو بألاي بزو مسلمون هلوم مالت بميتشال ملكو اردن ياردال تاداين ارد سنارد ودا الله نمك عرب بلن الله أجرون كالله نماغنيت بلن أملكو أدرغنو من ناردو ويسو من الانيال ቤተሰቦቼ ምን ይሉኛል ልጆቼ የሰው ቤት ሄዱብኛል ወይም እንደከለጋ ታርዷል እኛ ጋር ታረደም ይሉኛል ብለን የምናርደው ስለዚህ ውድ ወንድሞቼ እህቶች ንያችን ማስተካከል አለብን انما الاعمال بالنيات ነው አላህ Subhanahu Wa Ta'ala እኛ የምንሰራውን ስራ የሚቀበለን በንያችን ልክ ነው ለአላህ ብለን ከአላህ አጅሩን ለማግኘት ብለን ካረድነው የወድህያውን አጅር እናገኛለን ነገር ግን ሰው ምን ይለኛል ብለን ምናርድ ከሆነ ለስጋው ብለን ምናርድ ከሆነ ለልጆች ብለን ምናርድ ከሆነ ግን አላህ ለኔ ብላችሁ አላረዳችሁም ለሰው ብላችሁ ነው ያረዳችሁት ተከሰው ተቀበሉ ይለናል ያን ብቻ አይደለም ያስቀጣልም ጭምር ኢባዳ ለአላህ ተብሎ እንጂ መደረግ አለበት ለሰው ተብሎ መደረግ የለበትም ነው አላህ Subhanahu Wa Ta'ala በቁርአን ዲላ ፈሰል ለረብክ ወነሐር ለአላህ ብለ ስገድ እርድንም ለአላህ ብለ እረድ ይለናል ነብያችንም ሰለላሁ ዐለይሂ ወሰለም የዒድ አልአድሃን ካሰገዱ በኋላ ሁለት በጎችን ሙክቶችን አምጥተው አርደዋሉ ሲያርዱ አንደኛውን ለኔና ለቤተሰቦቼ ብለው አረዱ ለአላህ እንዲቀበላቸው ማለት ሁለተኛው እርድ ደግሞ ለኡመታቸው ማረድ ለማይችሉ ኡመቶቻቸው አርደዋሉ ማረድ ካልቻል ለአላህ ብለን ማረድ ካልቻል አቅሙ ከሌለን መጨናነቅ የለብንም አብሽሩ ነብዩ አርደውልናል ሰለላሁ ዐለይሂ ወሰለም አቅሙ ካለን ግን ወደ አላህ ለመቃረብ ብለን አጅሩን ከአላህ ለማግኘት ብለን ማረድ አለብን እንጂ ለስጋው ብለን ሰው ምንኛል ብለን ልናርዳ ይገባምላችሁ